ለትህትና እንዲሆን ይላል ቅዱስ ባስልዮስ። ትል እንኳን በእድሜ ትበልጠናለች። አሁን እኛ ተኛን ተነሳ እግዚአብሔር ምን ሆነ? አክብሮን እኮ በሐሳቡ እንዲያሰበ በሐሳቧ እንዲያሰበች እንዲህ በሐልዮ በነቢብ በገቢር ብሎ ከኛ ጋር ሂሳብ የሚተሳሰበው አክብሮን እኮ ከነመኖራችንስ ምንድንለሱ ምንም አንጨምርለት ከማሰብ አሳልፈ ግን አንተ በዙፋን ላይ ያስቀመጥከው አምላክ ሰው ሆኖ ሰውን ምን አደረገው? አምላክ አደረገው። ጭራሽ ከኪሩቤል በላይ አደረግከው። ስለዚህ የተፈጠርንበትን ሁኔታ ስናይ ደግሞ ሰውን እንዴት አከበርከው? ዳዊት ምን አለ? የጣቶችን ሥራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? ሰውን ፈጠረ። ያው እኛ ቀደም ካለ ብዙ ችግር ነው የምንፈጥረው ታውቃላችሁ። ሰው ቢኖር አንደኛ ስራ ያሰራም፣ ግን እሱ አይደለም። ሰው ፈጣሪ ነኝ እስከ ማለት የተዳፈረው መጨረሻ ላይ ተፈጥሮ እኮ ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ። መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠር ነው ይል ነበረ። ስለዚህ እግዚአብሔር የሰውን ድካሙን ስለሚያውቅ ለትህትና እንዲሆን ይላል ቅዱስ ባስልዮስ። ትል እንኳን በእድሜ ትበልጠናለች። ልንቀዳ ጁፒተር ሊሄድ ነው፣ ሳተርን ነው፣ ሌላ ፕላኔት ተሄዶ ውሃ ተቀድቶ መጥቶ የሆነ ከዛ ከሌላ ቦታ ያመጣ ነው አሸዋ አለ የለም። እግዚአብሔር ሰማይና ምድርን ሲፈጥር ሁልጊዜ እንዲበቃው አድርጎ ነው የፈጠረው። የሚጎለን ነገር የለም። እኛ ነን ያው እየተጣላን የተወሰነው ሰው እንደው የሆነውን ነገር በስግብግብነት እየወሰደ አንዱ ቦታ ላይ ረሃብ አንዱ ቦታ ላይ ጥጋብ ይሆናል እንጂ እግዚአብሔር ግን በመጀመሪያ ምንና ምንን የፈጠረው አሟልቶ ነው የፈጠረው። ማለት ቀስ እያለ ምድር የሚያንሳት ነገር ቀስ እያለ ሰማይ የሚጎድላት ነገር የለም እና እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም ይላል። ፈጠረ በሉ እስኪ። መፍጠር የሚችል ማን ብቻ ነው? እስቲ አሁን የዓለም ሕዝብ በሙሉ ተሰብስቦ ትንኝ መፍጠር ይችላል? ሌላ ነገር ተው፣ ትንኝ አንፈጥር። ተመካክረን አንፈጥር። ሮቦት ልፈጥሩ ትችላላችሁ፣ ትንኝ መፍጠር አንችል። መፍጠር ማለት አሁን እኛ የፈጠራ ችሎታ ያላቸው ሰዎች እንደውም የፈጠራ ችሎታ ውድድር ሁሉ አለ አይደል? በሚዲያ ግን ፈጠራ አንችልም። መፍጠር የሚችል ማን ብቻ ነው? መፍጠር ማለት ካለመኖር እምኀበ አልቦ ሀበቦ፣ ካለመኖር ወደ መኖር እምኀበ ኢምንት ሀበ ምንት፣ ከሌለ ወዳለ ነገር ማምጣት የሚችል ማን ብቻ ነው? እግዚአብሔር። ሰው መፍጠር አይችልም። ምድር ላይ ፈጣሪ የሚባሉ ሰዎች ምን የፈጠሩ ናቸው? እግዚአብሔር የፈጠረውን የኮረጁ ሰዎች። ካሜራ ፊት ለፊት ያለ ካሜራ ሌንስ የተፈጠረው ከአይን ነው። ዙሚን ዙም አውት ሲያረጋዩ በጣም ጥሩ ብለው ደገሙት ማለት ነው። አይተው አውሮፕላን ብናበር ከማን አይተን? ወፎች ሲያበር አይተን። ምድር ላይ የተፈጠረ እስቲ እግዚአብሔር የፈጠረውን ሳንነካ አንድ ነገር እንፍጠር አንቺ። ፈጣሪ ማን ብቻ ነው? እግዚአብሔር። እኔ በጣም የሚገርመኝ እግዚአብሔር በመጀመሪያ ነው ሰማይና ምድርን የፈጠረው። ዓለም ላይ አሁን ትልቅ ቴክኖሎጂ እንግዲህ በጥቂት ደቂቃዎች የዓለምን ዙሪያ መዞር የምንችልበት አውሮፕላንን የፈጠሩ ሁለት ወንድማማቾች ነበሯል። ሰምታችኋል? ዘራይት ብራዘርስ የሚባሉት 100 ጊዜ ነው የሞከሩት እና ጠዋት ይነሳሉ፣ ይበራል፣ ይከሰከሳል። ጋዜጠኞቹ ያሾፉባቸዋል። በቃ ይሄ ነገር ወደቀ ዛሬም ለ55ኛ ጊዜ እያሉ ያላግጡባቸዋል። እንደውም ኒውዮርክ ታይምስ ላይ ሰው የሚበር ማሽን ለመስራት 1 ሚሊዮን ዓመት ከዚህ በኋላ ይፈልጋል ሁሉ ተብሎ ተቀልዷል። ከዛ በ100ኛው መቼስ እግዚአብሔር ያዝን የለ ያዝናል፣ አትዋረዱ ብሎ ያን ብረት እነዚህ ሁለት ወንድማማቾች አስቡት፣ በጣም ያሳፍራሉ። ማለት በረራ ብለ ሰው ጠርተ ይሁልኝ ብለ ተመልካች እያየ ክስክስ ሲል ሞራልህም በዛው ክስክስ ይላል አይደል? ግን ሰሩት። ስንት ጊዜ ሞክረው? 100 ጊዜ። አምፖል የሰራ ሰው ቶማስ ኤዲሰን ነው የሚባለው። ቶማስ ኤዲሰን ደግሞ 1000 ጊዜ ሞከረ አሉ። 1000 ጊዜ ሞከረ። ብልጥ ነው ደግሞ። ሞራሉን ሲጠብቅ ምን አላሉ? እውነት ከሆነ እንጃ። ሞራሉን ሲጠብቅ 1000 አምፖል የማይሰራባቸውን መንገዶች ተምሬያለሁ አለ። ጎበዝ ነው አይደል? እንደዚህ ነው መጽናናት። በሉ ከዚህ በኋላሽ ስንት የሞከረ ቶማስ ኤዲሰን አምፖል ለመስራት ስንት ጊዜ የፈጀበት? ዘራይት ብራዘርስ ፕሌን ለመስራት ስንት የፈጀበት? እግዚአብሔር ግን በመጀመሪያ ሰማይና ምድር ፈጠረ። እግዚአብሔር ፈጥሮ የጣለው ሰማይ አለ ወይ? እግዚአብሔር አልበር ብለው የጣላቸው ወፎች አሉ? የከሸፈ በረራ አለ? እግዚአብሔር አልበራ ብሎት የጣላቸው ከዋክብት አሉ ወይ? የጠፉ እንደ አምፖል ማለት ነው። አልሰራ አሉኝ ብሎ
በመጀመሪያ ነው እግዚአብሔር ሰማይና ምድርን የፈጠረው። ቀስ በቀስ ሞክሮ የፈጠረው ነገር ነው። የት ነው? አሁን እኮ አውሮፕላን ለመብረር ስንት መመሪያ ተሰጥቶት አኮብኩቦ ተነስቶ ወፎችን ማን ነው መመሪያ ሰጥቶ ያስነሳቸው? ይብረሩ አለ፣ በረሩ። እሱ ብሏልና ሆኑ፣ እሱ አዟልና ተፈጠሩ ይላል። እግዚአብሔር በቃሉን ያበረራቸው አንዴ ብሎ ማለት ነው። የትኛዋ ፀሐይ ነች አልበራ ብላ ፊውዝ እንትን ብሎ ተቃጥሎ ነው የተባለው ማለት። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ካህሊነቱን እንድናየው ነው፣ የመፍጠር ችሎታው እንድናየው ነው። ፈጣሪ ማን ብቻ ነው? እግዚአብሔር ብቻ ነው። እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። ምድርም ምን ነበረች? ባዶ ነበረች፣ አንዳች አልነበረባትም ይላል። በጣም ይገርማቸዋል። ምድር ባዶ ነበረች፣ አንዳችም አልነበረባትም። ይችን ምድር እግዚአብሔር በሐልዮ በነቢብ በገቢር በእርሱ ድንቅ ሥራ ሞላት። አሁን የምናያት መሬት እውነት ባዶ የነበረች ትመስላለች? ስታዩት አትመስልም፣ ግን ባዶ ነበረች። ይገርማል። የሆነ ሰዓት ላይ ምድርም ባዶ ነበረች፣ አንዳችም አንድ ነገር አልነበረባትም። ምድር እግዚአብሔርን የሞላት አንድም ነገር አልነበረም። ዛፍ አልነበረም። ምንድን ነው የነበረው ምድር ላይ አናውቅ። ሙሴም አላወቀ እንኳን እኛ። እግዚአብሔር ግን ያውቃል። ምድር ባዶ ነበረች፣ አንዳች ነገር አልነበረባትም። ስለዚህ ሞላት፣ ምድርን በሳር ሞላት፣ በአበባ ሞላት፣ አስጌጣት። በከዋክብት ሰማይን አስጌጠ፣ እንስሳትን ሰዎችን ፈጠረ። አሁን በዛን ቢሊየን ደረስን። ብዙ ተባዙ ምድርን ሙሉ እስከ ማለት ደረሰ እግዚአብሔር። እንዲህ ሙሉ ሆና ስላገኘናት ነው እንጂ ግን ምድር የሆነ ጊዜ ምንድን ነበረች? ባዶ ነበረች። ይሄ የውላችሁ ባዶነት ለሚሰማን ሰዎች መጽናኛ ነው። አንዳንዴ በጣም ባዶ የመሆን ስሜት አይሰማችሁ? ይሰማል። በመንፈሳዊ ሕይወታችን ባዶ የመሆን፣ በስጋዊ ሕይወታችን ባዶ የመሆን፣ ተምረን ባዶ። እኔ እኮ ተምሬያለሁ ላለው እንጂ ምንም ሙቀት የለኝም፣ ጭንቅላቴ ባዶ ነው ይላል አንዳንድ። ኪሴ ባዶ ነው ይላል። እኔ ልንገረ ምድርም አይሰማም፣ ባዶ ነበረች። አንተ ብቻ አይደለም ባዶ፣ ምድርም ባዶ ነበረች። አንዳንዴ ባዶነትን ስናየው የሚሞላ አይመስልም አይደል? ባዶ የምንሆንበትን ጥጉን ስናየው ተስፋ የሌለን ይመስለናል። እንኳን እኛን እግዚአብሔር ማንንም ሞልቷል፣ ምድርንም ሞልቷታል። ይሁላችሁ ይችን ምድር እኛ ራሳችን እኮ ምድር ነን። በነገራችን ላይ ሰው የተፈጠረው ከምንድን ነው? ማይክሮኮዝም እኮ ነን። ሰማይና ምድር አሉ አይደል? የምድር ንዑስ ዓለም ነን። በትንሹ የተፈጠረው ምድር እኛ ነን። ምድር ካንተ የተነሳ የተረገመች ትሆናለች ሲባል እኮ የአዳም ሰውነቱ ነው። ምድር እሾህና አሜኬላ ታብቅልብ ሲባል ትልቋ ምድር እሾህ ታበቅላለች፣ ትንሹ ምድር እኛ ደግሞ እሾህ የተባለ ኃጢአትን ምኞትን እናበቅላለን። ስለዚህ ምድር እየተባለ ያለው ስለኛ ነው። ምድር ባዶ እንደነበረች እኛም ባዶ ልንሆን እንችላለን። ግን ምድርን የሞላ አምላክ እኛንም ምን ይለናል? ይሞላናል። ተስፋ እንዳቆርጡ ነው። የሆነ ሰዓት ባዶነት ሲሰማን ከዚህ በኋላ አሁን ጀምሬ ምን አድርጋለሁ? ምንም የለኝም የሚል ስሜት ይሰማል። ሙሏት ብሏል ግን እግዚአብሔር። ብዙ ተባዙ ምድርንም ሙሏት። ቃል በቃል ሰው ወልዶ ተዋልዶ ምድር እንዲሞላ ነው። ግን እሱ ብቻ አይደለም። ምድር የተባለ ሰውነታችሁንም ሙሉት። እውቀት የለኝም ካልክ በእውቀት ሙላው። ገንዘብ የለኝም ሀብት የለኝም ካልክ ሰርተ ለፍተ ሙላው። ብዙ ተባዙ ምድርንም ምን በሏት? ሙሏት። ግዟትም ደግሞ ይላል። ግዟትም በሉ እስኪ። አዎ እግዚአብሔር ምድርን እንድንሞላ ብቻ አይደለም እንድንገዛም ይፈልጋል። ይሄ ማለት ሰውነታችሁን ግዙ። ራስን መግዛት የተባለው የመንፈስ ፍሬን አፍሩ። ብዙ ተባዙ ምድርንም ሙሏት ግዟትም ማለት። ስለዚህ ምድርም ባዶ ነበረች አንዳችም አልነበረባትም የሚለው ይህ ባዶነት ለሚሰማው ሁሉ ተስፋ ነው። ባዶነትህ ነገ ሙሉ ሆነህ ለማየት። የሆነ ጊዜ እኮ ባዶ ነበርኩኝ እኔ። ስም ለመጥቀስ ስለማልችል ይቅርታ ጠይቃለሁ። ሁለት አባቶች፣ አንደኛው ሊቀ ጳጳስ ነው፣ አንደኛው አንድ የደብር አለቃ ናቸው እና ገጠመኛቸውን እያወሩ እኔ መሀል ላይ ሰሚ ነኝ። እየሰማችሁ እና በጣም ኢንስፓየር ያደረገኝ ንግግር ነው የሰማሁት። ምንድን ነው? እርሶ ግን እኮ አሁን ለዚህ በቁ እንጂ ትዝ ይሎታል ዝዋይ ሲመጡ እኮ ምንም የማያውቁ ሰው ነበሩ አሏቸው። ባዶ እኮ ነበሩ። በ5 ዓመት ውስጥ ተምረው እዚህ ደርሰው ብለው አሏቸው። አዎ እርሶ ሲያቁኝማ እኔ ምንም አላ ነበራ። ምድርም ምን ነበረች? ባዶ ነበሩ ሰዎች። ምን ማለት መሰላቸው? አሁን የአሁኑ ባዶነታችን ለነገ ሙላታችን ምክንያት ነው። እግዚአብሔር ባዶ ነበርኩ ብሎ ለመተረክ ያብቅ። አይገርም? የዛሬ 2018 ላይ ባዶ ነበርኩኝ።
አሁን ሞልቻለሁ እኮ ነው። ምድር እኮ ባዶ ናት አይደለም ያለው እግዚአብሔር። ባዶ ነበረች ነው፣ ያለፈ ነገር ነው። ባዶነታችንን ነበረ ለማለት እግዚአብሔር በቸርነቱ ይርዳል። የሚገርም ነው። እግዚአብሔር በመጀመሪያ ምንና ምንም ፈጠረ? ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። በ6 ቀናት ሞላት እግዚአብሔር ምድርን። በስንት ቀን? በ6 ቀን። ሄክሳሜሮን ወይም አክሲማሮስ ምንለው መጽሐፍ እንደሚነግረን በ6 ቀን እግዚአብሔር ፍጥረትን ፈጠረ። አንዳንድ ሳይንቲስቶችን ላለማስከፋት የሚሞክሩ የሃይማኖት ሰዎች 6 ቀን የተባለው ሊትራሊ 6 ቀን አይደለም። ምክንያቱም ይሄ ሶላር ዴይስ የመጡት ረቡዕ አይደለም፣ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩት። ስለዚህ ከዛ በፊት የነበረው ቀን ሚሊዮን ዓመቶችም ሊሆን ይችላል ብለው ለእግዚአብሔር ሰፋ ያለ የመፍጠሪያ ጊዜ እንደው በደንብ ተረጋግቶ እንዲፈጥር ማለት ነው ተጨንቀው ለማስማማት ይሞክራሉ። ቅዱስ ኤፍሬም ሶርያዊ ምን እንደሚል ታውቃላችሁ? የኦሪት ዘፍጥረት ትርጓሜው ላይ እኛ የሚገርመን ለምን 6 ቀን አስፈለገው የሚለው። እግዚአብሔር በ6 ሰከንድ ሰማይና ምድርን መፍጠር ይችላል አይችልም? ለምንድን ነው የምንጨናነቀው ለሱ ጊዜ ለመስጠት? በ6 ቀን እግዚአብሔር ባዶ የነበረችውን ምድር ሞላት። በ6 ቀናት ውስጥ ሰማይና ምድርን ሞላ። የመጀመሪያው ቀን እንግዲህ መጽሐፈ ስነ ፍጥረት ትምህርት ስትማሩ ታውቁታላችሁ። እሑድ ዕለት አብዛኛዎቹን የማይታዩትን 4ቱ ባህርያትን ፈጠረ፣ ብርሃንን ጨለማን ፈጠረ። ከዛ በኋላ ሰኞ ዕለት ደግሞ ውሃን ለ3 ከፈለው ይላል። ለስንት? ለ3። ሐኖስ፣ ጠፈር፣ ውቅያኖስ ምንላቸውን ከፈለ። ውቅያኖስን በምድር አደረገ፣ የብስ አደረገ፣ ለየ። ከዛ ማክሰኞ እጽዋትን ፈጠረ። እጽዋትን፣ አትክልትን፣ አዝርዕትን ሲፈጥር ራሱ በ3 ስቴጅ ነው። ለምሳሌ ዛፍ ስሩን ፈጥሯል፣ ትንሽ የበቀለውንም ፈጥሯል፣ ረጅሙንም ፈጥሯል። ዝም ብሎ በአንድ ዛፍ ብቻ አላደረገው። ችግኙንም ፈጥሯል። የሚታጨዱትን፣ የሚለቀሙትን፣ የሚዘሩትን ሁሉ እግዚአብሔር ማክሰኞ ዕለት ፈጠረ። ሰኞ ዕለት ውሃውን ገለል ባያደርገው ኑሮ ማክሰኞ ዕለት እጽዋት ሊፈጠሩ ይችላሉ? አይችሉም። የሰኞ ስራ ለማክሰኞ ያስፈልጋል? አያስፈልግ? ነገርን ሁሉ በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው። አሁን ሰው መጀመሪያ ቢፈጠር ኖሮ ምድር ውሃ በውሃ ሆና ልንዋኝ ነው? ምንድን ልናረግ? አሳ አይደለንም እንግዲህ እኛ ተመልከት። ስለዚህ እግዚአብሔር ነገርን ሁሉ በምኑ ቅደም ተከተላል። የቱ ነው መቅደም ያለበት? የቱ ነው መከተል ያለበት? ይህን የሚያውቀው ማን ነው? እግዚአብሔር። ከዛ እጽዋትን ፈጠረ። እጽዋት ደግሞ ምን ያስፈልጋቸው? የፀሐይ ብርሃን ያስፈልጋቸዋል። ስለዚህ ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ። ከዛ በባህር ያሉትን ወጣ ገባ የሚሉትንም ባህር ውስጥም የሚኖሩትንም በረው የሚሄዱትንም ወፎች ፈጠረ። መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያው እኛ ቀደም ካለ ብዙ ችግር ነው የምንፈጥረው ታውቃላችሁ። ሰው ቢኖር አንደኛ ስራ ያሰራም፣ ግን እሱ አይደለም። ሰው ፈጣሪ ነኝ እስከ ማለት የተዳፈረው መጨረሻ ላይ ተፈጥሮ እኮ ፈጣሪ ነኝ ለማለት የደፈረው መጨረሻ ላይ ተፈጥሮ። መጀመሪያ ቢፈጠር ኖሮ እንደኛ እኮ ነን አብረን የፈጠር ነው ይል ነበረ። ስለዚህ እግዚአብሔር የሰውን ድካሙን ስለሚያውቅ ለትህትና እንዲሆን ይላል ቅዱስ ባስልዮስ። ትል እንኳን በእድሜ ትበልጠናለች። እየሰማችሁ ነው? ሞራላችሁን ነካውት። ምን ይላል? የተፈጠርክበትን ቅደም ተከተል ስታየው ከፍጥረት ሁሉ መጨረሻ ማን ነው? ሰው ነው። ይሄ ለትህትና ይረዳናል። ትል እንኳን በእድሜ ትበልጠናል። ይሄን ብለን ደግሞ ውስጣችን እንዳይጎዳ በግብር የፈጠረው ያከበረው ፍጥረት ማን ነው? ሰው ነው። ከፈጠረው ፍጥረት ሁሉ ከፀሐዩ፣ ከጨረቃው፣ ከከዋክብቱ የሚበልጠው ሰው ነው። የዩኒቨርሱን የከዋክብት ስርዓት እኮ እኛ ብሬን ውስጥ ከቶታል። እግዚአብሔር አክብሮናል። ለአክብሮተ ሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ሰውን ለማክበር በእጁ ጭቃ ይዞ ሰው ሁን ቢለን እኮ እንደ ወፎቹም በር ነበረ፣ እንሰማው ነበረ። ምን እናመጣለን ከመታዘዝ ውጭ? እሱ ካለ ይሆናል፣ ግን አይደለም። ወረደ፣ አፈር አነሳ። ሰውን እንዴት አከበረው? ከጭቃ ለውሶ ሰርቶ እፍ ብሎ የህይወት እስትንፋስ ደግሞ አራያው አምሳሉ አድርጎ። ስለዚህ የተፈጠርንበትን ሁኔታ ስናይ ደግሞ ሰውን እንዴት አከበርከው? ዳዊት ምን አለ? የጣቶችን ስራ ከዋክብትን ሰማያትን ባየው ጊዜ ታስበው ዘንድ ሰው ምንድን ነው? አሁን ያንንም ያህል ኮከብ ፈጥረ ይህንም ያህል አንድ ክንድ ከስንዝር ሰው ታስብ ዘንድ ማስታወስ ራሱ ምንድን ነው? ዳዊት ገረሙ። ያንን የመሰሉ ከዋክብት ፈጥረ እነዚህን ኃጢአተኞች አፈሮች፣ ጭቃዎች እንዴት ታስባቸዋል? ኢዮብ ጻድቁ ደግሞ ጠዋት ከእንቅልፉ ነቅቶ ይሆን ብለህ ታስበው ዘንድ ሰው ምንድን ነው? አሁን እኛ ተኛን፣ ተነሳ፣ እግዚአብሔር ምን ሆነ? አክብሮን እኮ በሐሳቡ እንዲያሰበ በሐሳቧ እንዲያሰበች እንዲህ በሐልዮ በነቢብ በገቢር ብሎ ከእኛ ጋር ሂሳብ የሚተሳሰበው አክብሮን እኮ። ከነ መኖራችንስ ምንድን ነው ለሱ?
ምንም አንጨምርለት። ከማሰብ አሳልፈ ግን አንተ በዙፋን ላይ ያስቀመጥከው አምላክ ሰው ሆኖ ሰውን ምን አደረገው? አምላክ አደረገው። ጭራሽ ከኪሩቤል በላይ አደረግከው። በክብርና በምስጋና ከለልከው። ዳዊት ገረመው። ታስበው ዘንድ ሰው ምንድን ነው ሲል ቆይቶ ወዲያው ምስጢረ ሥጋዌውን ሲያይ ጭራሽ በክብር በምስጋና ከለልከው። ክንፍን ሰጣው፣ በረረ እስከ ሰማያት ይላል። በእግዚአብሔር ዙፋን አስቀመጥከው ይህን ሥጋ። አይገርም? አፈር ነን እኮ። ቅድም ስንጸልይ አልነበር? ተዘከር እግዚኦ ከመ መሬት ንሕነ፣ አፈር እንደሆንን አስታውስ። እስቲ ጭቃ መሆናችንን አስታውስ እያልን ነው የምንጸልየው። ግን ጭቃ ነው ብሎ ሳይንቅ በክብር ዙፋን ላይ ያስቀመጠው። እግዚአብሔር ከፈጠረው ፍጥረት እንደ ሰው ያከበረው የለም። የሚገርመው እግዚአብሔርንም እንደ ሰው ያዋረደው የለም። ሌሎች ፍጥረታት አክብረውታል እንዳከበራቸው። እኛን ግን ከነሱ በላይ አከበረን። እኛ ግን ከነሱ በታች አረግነው፣ ረገጥ ነው። የሚገርም ነው። ሰው በሆነን የሞተ የተሰቀለው አይደል? የተገረፈው ሙሴ ፊትህን አሳየኝ አለ። ዘግይቶም ቢሆን ለሰው ልጅ እግዚአብሔር ፊቱን ቢያሳይ ፊቱ ላይ ተፋበት። እንደዚህ ነን እኮ ባከበረን ልክ አዋረድ ነው እግዚአብሔር። እና በ6 ቀናት ውስጥ ሰማይና ምድርን እግዚአብሔር ሞላው። በስንት ቀን? በ6 ቀን። እግዚአብሔር የጊዜ እጥረት አለበት? እስቲ ንገሩ። እያረፈ የሆነ ነገር ፈጥሮ 1 ሚሊዮን ዓመት እየቆየ ሌላኛውን ቢቀጥል የሚናገረው አለ? የለም። ይሄን አበላሽህ አባ ጊዮርጊስ እንዳለው ይሄን አበላሽህ እናስተካከልክ የሚለው ማን አለ? አለቃ የለበትም። እኛም የለንም፣ ምስክርም የለም። ቀስ ብሎ መፍጠር ይችላል። በስንት ቀን ፈጠረ ግን እሱ? በ6 ቀን ፈጥሮ በ7ኛው ቀን ከስራው ሁሉ ምን አለ? አረፈ። ከስራው ሁሉ አረፈ ይላል። እግዚአብሔር የጊዜ እጥረት የለበትም፣ ግን ቶሎ ቶሎ ሰራ። እኛ የጊዜ እጥረት አለብን የለብን? መልሱልኝ። እግዚአብሔር ይሞታል፣ ያረጃል። ቶሎ ቶሎ ልስራ ሳልሞት ሳላረጅ ማለት ያስፈልገዋል? እሱ ዘላለማዊ አምላክ ነው። ዘላለማዊ ሆኖ በጥድፊያ በፍጥነት በ6 ቀን ሰማይና ምድርን ፈጠረ። እኛ እንዲህ ዝብንን ያለው ማንን ተማምነን ነው? ዘላለም ነው እንዴ ምንድነው? እኛ እኮ እንሞታለን። ሰኞ ተኝተን ማክሰኞ ያንተን ጠራራ፣ ሮብ እያሾፍን፣ ሐሙስ እየቀለድን እንዴት ነው ነገሩ? ሟች እኮ ነን። እሱ ዘላለማዊ ሆኖ በፍጥነት የሰራውን ስራ እኛ ለምንድን ነው የተዝናናን? እያንዳንዷ ቀን በነገራችን ላይ ዋጋ እንዳላል ያሳየን ነው እግዚአብሔር። የተወው ቀን የለም ያለ ስራ። ሰኞን፣ ማክሰኞን፣ ረቡዕን፣ ሐሙስን፣ እሁድን አንድ የቀረው የለም። እያንዳንዷ ደቂቃ የሆነ ነገር የተለወጠባት ነች። ምን ማለት መሰላችሁ? አሁን እኛ አራያ የምናደርገው ሰንበቱን ነው። በ7ኛው ቀን ከስራው ሁሉ ምን አለ? መልሱ አርፏል። ዛሬ ሰንበት ነው ብለን እንተኛለን። ስራው ላይ ስለምን አራያ እናደርገው? ማረፉን ጥሩ ነው፣ እረፉ ብሏል፣ እናርፋለን። ለእስራኤላውያን እኮ እዛ ያለ እረፍት ሲያስፈጓቸው አልነበር ግብፃውያን? ለዛ ነው እረፉ ያላቸው። ግን ለእኛም ጠቀመን። ሰንበት ላይ ሰው ስትሪክት ነው፣ ስራ ላይ ግን ሰነፍ። ከስራው ሁሉ አረፈ ነው ደግሞ የሚለው አይደል እንዴ? ከምን ሁሉ? ሳምንቱ ሙሉ ተኝተ ከምንድን ነው የምታርፈው? ከስራው ሁሉ አረፈ ነው። ስለዚህ ሰራተኛ እንድንሆን ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። በእያንዳንዱ ቀን የምንሰራውን አንደኛ አሰራሩን እስቲ ተመልከቱ። በጣም የሚደንቅ አምላክ እኮ። በመጀመሪያ በዝምታ ነው የሰራው። እሁድ የተፈጠሩትን 4ቱን ባህርያት መላእክትን ሲፈጥር ድምፅ አውጥቷል? ዝም ብሎ ነው የሰራው። ከዛ ብርሃንን ግን ሲፈጥር መላእክትን ከፈጠረ በኋላ ስለሆነ ብርሃን ይሁን አለ። ምን ይሁን? ብርሃን ይሁን ያለው እነማ ስለተፈጠሩ ነው? ይሰማሉ። መናገር ከንቱ ነው ካልተገኘ ሰሚ ይላሉ ገጣሚ። ስለዚህ መላእክት ስላሉ አሁን ብርሃን ይሁን አለ። በባዶ ሜዳ እንዲህ ይሁን አላለም እግዚአብሔር። ዝም ብሎ ቆየ። ከዛ መላእክትን ሲፈጥር ብርሃን ይሁን፣ እንዲህ ይሁን፣ እንዲህ ይሁን፣ እንዲህ ይሁን አለ በቃሉ።